እባካችሁ የማታውቁ ደላላ እንዳትመጡ። ሰላም ሰላም፣ ውድና የተከበራችሁ የፀሐይ ቤተሰቦች እንደምን አላችሁ? ሁሉ ሰላም ነው? እግዚአብሔር የተመሰገነ ይሁን። እየጠበቀን የረዳልን ሁልጊዜ አቅምና ጉልበት የሚሆኑልን እግዚአብሔር ስም የተባረከ ይሁን። ሁላችሁንም ሰላም ብያችኋለሁ። ሰላማችሁ ብዝት ይበልላችሁ። እንግዲህ ቤተሰቦች የሆናችሁትም ደግሞ ላይክ እያደረጋችሁ አበረታቱኝ። እንግዲህ ዛሬ አዲስ እኔን የምታዩትም ደግሞ ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ ማለት ነው። ግን እና በጣም አመሰግናችኋለሁ እያበረታታችሁ ያላችሁት ውዶቼ፣ ብርክ ይበሉ። እና ዛሬ እባካችሁ አዲስ ከኢትዮጵያ ዱባይ የሚሆን የትም አገር ይሁን ለመምጣት ያሰባችሁት በእኔ የደረሰ በእናንተ ላይ እንዳይደርስባችሁ እንድትጠናቀቁ ዘንድ ዛሬ ይህን ነገር ማውራት ፈልጋለሁ። እና እሱ ምንድን ነው? ፕሊስ የማታውቁ ደላላ ግን የትም አገር ባትመጡ ይመርጣል። ምክንያቱም የማታውቁ ደላላ ብራችሁን በልቶ ይጠፋል። ብራችሁን ተቀብሎ ቀድሞ ደላላ ምን እያደረገ እንደሆነ ታውቃላችሁ? ብር ላኪ ይላል። ብርሽን አስገቢ፣ ወንድሞችን አመጣለሁ ወይ እህትሽንም አመጣለሁ እያለ ብርን ተቀብሎ ወይ ሊጠፋ ይችላል። አድራሻ የምታውቁ ራሱ በጣም ዋጋ ያስከፍላል። ጋይስ የማታውቁት ደላላ ምንም ይሁን የምታውቁት ራሱ ቀድማችሁ ብር እንዳትሰጡ። እንግዲህ እስከ መጨረሻ ስሙ፣ ይጠቅማችኋል እና የሚጠቅም ነገር ነው ምነግራላችሁ። እና በእኔ የደረሰው ደግሞ በእናንተ እንዳይደርስላችሁ ጋይስ ተጠንቀቁ። መጀመሪያ ወደ አረብ ሀገር አዲስ ለመምጣት ያሰባችሁት ማወቅ አለባችሁ ነገሮች አለ። መጀመሪያ ምን አይነት ደላላ ነው? ሁለተኛ ደግሞ ከሄድኩ በኋላ ስራ ላይ ያስገባል ወይ? ይሄ ትክክለኛ ማወቅ አለበት ነገር ነው። ምክንያቱም ካመጣላት በኋላ ምድረ ባዳ ላይ እያጣላ ነው። እና አሁን በዚህ ሰዓት ደግሞ ምንም አይነት ጉዞ የለም። እንድታውቁ ፈልጋለሁ እህቶቼ፣ እንዳትሸወዱ። ሶስተኛ ደግሞ ከገባችሁ በኋላ ቤት ውስጥ የገባችሁበት አሰሪዎችን ይቆጣጠራል ወይ? እስከ ቋንቋ እስከምትለምዱ ድረስ ኢቃማ እስክሰራ ድረስ ከመጣችሁ በኋላ ደግሞ ወንዶች እራሳችሁ ሰርታችሁ ነው የምትበሉት። የራሳችሁ ብር ነው ቤት የምትበሉት። በቃ የትኛውም ቦታ ያለ ነገር ይሄ ነው እንድታውቁ ፈልጋለሁ። አዲስ ወደ አረብ ሀገር ለመምጣት ወይም ወደ ሌላ ሀገር ለመምጣት እያሰባችሁ ያላችሁ ጋስ ፖሊስ እንዳመጡ። አሁን በአሁኑ ሰዓት ደግሞ ብር ኦቨር ነው። እስከ 500,000 እስከ 600,000 እየጠየቁ ነው። ነገር ግን እያመጡ አይደለም ይላሉ እንጂ ሊያመጡ አይደለም ይላሉ እንጂ ምንም ሊሰሩ አይችሉም። ቪዛ የለም። ሴቶች ራሱ መምጣት አልቻሉም። ፕሊስ ጋይስ እንዳትበሉ። አመጣሉ እያሉ ነው። ግን አሁን እኔ የሚያውቁ ደላሎች ብዙ ደላሎች አለ። ግን እነሱ ምን ይላሉ? እናመጣለን፣ ችግር የለም፣ ቀድመሽ 100,000 ብር አስገቢ፣ ቀድመሽ 200,000 ብር አስገቢ፣ ቀድመሽ ይሄን ናይል ብር ክፈይ ይላሉ። እኛ አናውቅም እህቶች፣ ሴቶች እኮ ምንም አናውቅም። ከዛ እነሱ እንደዚህ ሲሉ እምነት እንመስላለን። የሚያወራት ነገር ትክክል ልንመስልና እንሰጣለን። እኔ ሰጥቼ አውቃለሁ ወዳጆች፣ በእውነት እንዳትበሉ አደራይን። በእውነት አሁን በዚህ ሰዓት ቪዛ የለም፣ የወንዶች ቪዛ የለም፣ የሴቶች ቪዛ የለም፣ ትኬት የለም። ደላላዎች ግን እናመጣለን እያለ ብር የተቀበለ ነው። እስከ 400,000 እስከ 500,000 ተቀብሎ ራሳቸው እየተደበቁ ነው ያሉት። እነሱ ብራሹን ተቀብሎ ዝም ይላሉ። ዋጋ ትከፍላላችሁ። መጠንቀቅ አለባችሁ ወዳጆች፣ በእውነት ነው የምላችሁ። ቀድማችሁ ምን ማድረግ አለባችሁ? እዚህ አገር ያለ ዘመድን ወይም ደግሞ ቀድሞ የመጣው ወንድሞችን መጠየቅ አለባችሁ። ደላላው ኢትዮጵያ ላይ የሚታወቁት ቤተሰብ የሚያውቅ እና እንኳ ብር በልቶ ቢጠፋ መክፈል የማይችል በቃ የሚችል ማለት ማይችል ከሆነ ከባድ ነው። ብራችሁ ነው የምትበሉት። ስለዚህ ኮፔ ቢዚ ነው የሚያወጣው። ኮፔ ትኬት፣
ኮፒ ቪዛ። አሁን ኮፒ በዚህ ሰዓት ምንም አይነት ኮፒ የሚሰራ አይደለም። ድሮ እየሰራ ነበረ። ድሮ ይሰራ ነበር ኮፒ። ግን በኮፒ ማምጣት ስላልቻሉ አሁን መንግስት ስለከለከለ በኮፒ መምጣት አይችሉም። ስለዚህ እንደዚህ እናመጣለን፣ ከዛ እናመጣለን፣ ከሌላ ሀገር እናመጣለን። እህቶችም ደግሞ እንድታውቁ ፈልጋለሁ። እዚህ ሀገር ከመምጣታችሁ በፊት ደላላውን ማወቅ አለባችሁ። ደላላውን ካላወቃችሁ እናንተ ትጎዳላችሁ። አንዲት ምን ትሆናለች? ከሄደችው 3 ወር ነው፣ ገና አዲስ ናት። ደላላው መልካም አይደለችም፣ ጥሩ ስላልሆነች እየገባችው ቤት ላይ መዳም ቤት እሷ መዳሟ ትደበድባለች። በቃ እሷ ግን ታለቅሳለች። በቃ ከዛ የተነሳ ተስፋ ቆርጣለች። ምክንያቱም ምንም የለም እምቢ ካልሽ እንጋልሻለን ይላሉ እና ውሃ አይሰጡም። መጨረሻ ላይ ውሃ አይሰጡም ማለት የሚትባባው ምግብ ራሱ የለም። አዲስ የሚትመጡ እህቶች እንዳፈሩ ለምን ማምጣት ካልቀራችሁ አትፍሩ። ምንም አያረጉም። ምግብ ከሌላ ትሞታላችሁ። ካልበላችሁ በቃ አትፍሩ። ቁጥር ያዙ። መጀመሪያ አዲስ ወደዚህ ማምጣት የምትፈልጉ እህቶቼ በመጀመሪያ የደላላሽን ቁጥር መያዝ አለብሽ። ይጠቅማል። እነሱ ደላላ ወደዚህ አምጥቶ ለመዳም ከሰጡ አይቆጣጠሩንም። እኛ አይቆጣጠሩም። የት እንደገባችሁ ራሱ አይጠይቁም። ተቸግረን በቃ እየደበደቡን ብለን ስናወራ ራሱ አይ ስራ እምቢ ብለን ይላሉ። በቃ ምክንያቱም ብር ስለሚመለስ ነው። እነሱ የከፈሉት ብር 5,000 ሊሆን ይችላል፣ 7,000 ሊሆን ይችላል፣ 6,000 ምንም አናቅም። ያንን ስለሚመለሱ ብሎ ተቸግረን ስንል ራሱ አይቀበሉም። ግን እናንተ ግን ማወቅ አለባችሁ። መጀመሪያ ያመጣችሁ ደላላ ቁጥር ያዙ፣ በመጀመሪያ ከማውጣታችሁ በፊት። ሁለተኛ ደግሞ ቤተሰቦች ቁጥር እንዳትረሱ። እዚህ ሀገር ያለ ወይም እናንተ የምትሄዱት የትም ሀገር ይሁን ያሉ ልጆችን እናንተ ቀድሞ የመጡትን ቁጥራችሁ ያዙ። እህትም ልትወድ ትችላለች፣ ወንድምም ሊያሉ ይችላል። በቃ አረብ ሀገር ያሉትን ቁጥር ያዙ። ምክንያቱም የዛን ጊዜ እህታለች ስትሉ ይፈራሉ። በቃ ምንም ሆናችሁ ትደውላላችሁ። በችግር ውስጥ ሆናችሁ ቢደውሉ አሁን በዚህ ሰዓት በኦንላይን መድረስ ይቻላል እና ስለዚህ እህቶቼ በጣም መጠንቀቅ አለባችሁ። በፍራቻ ራሳችሁን እንዳትገሉ። በፍራቻ ደግሞ መውጣት የማትችሉበት ወጥመድ ገብታችሁ በራብና በዛው ነው የምትሞቱም። ስለዚህ ወደዚህ ሀገር ከመምጣታችሁ በፊት ራሳችሁ መጠንቀቅ አለባችሁ። ጠንካራ መሆን አለባችሁ። ለስራም ደግሞ ጎበዝ መሆን አለባችሁ። እናንተ አውቃችሁ ከሰራችሁ ደግሞ ስልክ ይከለክላሉ አንዳንዶች ይሉት፣ ግን ስልክ ግዴታ ነው። ስልክ መኖር አለበት። ቢያንስ ከቆያችሁ ከከለክሉኝ 1 አመት ነው አዲስ ከሆናችሁ። ከዛ ውጪ መስጠት ግዴታ ነው፣ ይሰጣሉ። እና ስለዚህ በጣም መጠንቀቅ አለባችሁ እናንተ እና እነሱ ፍተሻ ያደርጋሉ። ፍተሻ በሚያደርጉበት ሰዓት ራሳችሁ መጠንቀቅ አለባችሁ። ምክንያቱም ቋንቋ እናውቅም ብላችሁ ዝም አትበሉ። ዝም ስትሉ እነሱ ሞኝ ያደርጋሉ፣ ማታቅ ያደርጋሉ። በቃ እንደዚህ አድርጎ ነው በአናታችሁ ላይ ማውጣት የሚፈልጉ። ግን እነዚህ ጠንካራ ስትሆኑ ይፈራሉ። በቃ እነሱ ምንም ይፈራሉ። ስለዚህ አዳዲስ የምትመጡት በመጀመሪያ ደላላን ተጠንቀቁ። ወላጆች ደላላን ተጠንቀቁ። እና እኔ የሆንኩትን ልንገራችሁ። ወንድሜን ለማምጣት ብዬ ደላላን ያዝኩት። ደላላ የሀላዋ ነበረ። ነገር ግን እሱ አሁን አመጣለሁ አላ። አሁን አመጣለሁ ብቻ 200,000 አስገቢ አላ ጌታን። እኔ ግን አማንኩት። ምክንያቱም እሱ ደላላለሁ ብዙ ሰዎች ያመጣሉ። እሱን ግን እኔ አላውቅም ነበር። በእምነት ብሩን አስቀድሜ ሰጠው። እንደሰጠው ጸባዩን ቀየረ። እንደሰጠው ስልክን ዘጋ። እሱ ቦታ የት እንደሆነ አላውቅም። ሀላባ እንደሆነ ብቻ ነው የሚያውቀው። ስልክን ሲዘጋ በቃ እንዴት እንደሆነ አላውቅም። ግን በማታወቂያ በባንክ ቤት እንደዚህ አድርገን አገኘን። ቦታም ካገኘን በኋላ ራሱ ካዳ።
ብሩንን ካዳ። ሁሉም ነገር እኮ ሰጥቼዋለሁ። ኮፒም አድርጌ እስካናም ሰጥቼዋለሁ። ፓስፖርትን ወስደዋል። ያን ሁሉ ከወሰደ በኋላ እሱ ምን አላ አላቅም አላ። ጋይስ ይውላችሁ ግን እኔ የሰጠሁት 200 ቀድሜ ነው። 400,000 ብር ነው የሚያመጣው። ፕሊዝ መጠንቀቅ አለባቸው። ግን 200,000 ብር ከተቀበለ በኋላ ራሱ ካዳ። መጨረሻ ላይ በጣም ውጊያ ላይ ሆነን ግማሹን ከፈላ፣ ግማሹን ግን ወጪ አውጥቻለሁ እምቢ አላ። ምን ታደርጋላችሁ ታዲያ? ምንም ማድረግ አንችልም። መጠንቀቅ አለብኝ የነበርኩት በመጀመሪያ ነበር። ስለዚህ እሱ አላቅም አላ። ግን መጨረሻ ላይ እኔ የከፈልኩት ሪሴት ነበረ፣ ወረቀት ነበረ የባንክ ቤት ከኢትዮጵያ ነው ሪሴት እንትን ያስተላለፍኩት። ያ ነው እኔን ያረዳልኝ እና በሱ ምክንያት ነው እንጂ የተመለሰው ሌላ እንኳ ኪዶ ነበረ። ግን እኔ ግን እንደዚህ ሆንኩት። ግን አመጣለሁ ብሎ እንደገና ብሩን ከከፈላ ግማሹን ከከፈላ በኋላ አመጣለሁ አላ። እሱን ትቼ ሌላ ደላላ ያሳስኩት። ሌላም ደግሞ ከሱ ጋር ሼሮዶ አብሮ እንዴት ይሄ ወንድሜ እንዳይመጣ እስካኑን አስሯል። ወደዚህ እንዳይመጣ ማለት ነው። እኔ የሰጠው እስካና ወደ ፕሮግራም ውስጥ አስገብቶ ወደዚህ እንዳይመጣው መንገዱን ዘጋ። ማምጣት አልቻለም ወንድሜ፣ እስካሁን አልመጣም። አያችሁ በቃ ተቸገርኩት። በጣም ነው ያስቸገረልኝ። ጌታን ደግሞ ኮፒ አውጥቶ ወንድሜ 3 ጊዜ ከሪፖርት ተመለሰ። 3 ጊዜ ከሪፖርት ወንድሜ ተመለሰ። ጋይስ በጣም ነው የሚያሳዝነው። ስለዚህ ተጠንቀቁ። በመጀመሪያ ምን አይነት ደላላ ይሁን መምጣት ያሰባችሁት፣ እነሱ እንዲመጡ ያሰባችሁት ምን አይነት ደላላ እንደሆነ በደንብ እንድታውቁ ፈልጋለሁ። እኔን የመታ እናንተንም እንዳይመታችሁ እና ይህ ነው የሚላችሁ። እህቶችም ደግሞ በጣም ተጠንቀቁ፣ ወንድሞችም ደግሞ በጣም ተጠንቀቁ። ማምጣት ካሰባችሁ በመጀመሪያ ደላላውን ፍተሻ አድርጉ። ከዛም ደግሞ እዚህ ሀገር ያለው ሰዎችም ጠይቁ፣ ያውቃሉ። ደግሞ ይመረጣል ትክክለኛ መንገድ ቢሆን ማለትም ህጋዊ ሆናችሁ ብትመጡ ይመረጣል። በዚህ ሰዓት እንደዚህ ነው። ምንም አይነት ኮፒ የለም። ምንም አይነት ድብቆሽ እንደኛ የመጠንበት ጊዜ አይደለም። በተለይ ዱባይ ወንድሞች ተጠንቀቁ። ምንም አይነት ቪዛ የለም በዚህ ሰዓት። በጣም መጠንቀቅ አለባችሁ። ማምጣት ከፈለጋችሁ እዚህ ሀገር ያለ ሰዎቹን ጠይቁ እና ቪዲዮን ሼር፣ ላይክ፣ ሰብስክራይብ በማድረግ እና ተባበሩ። በጣም ወዳችኋለሁ። መልካም ቆይታ